ሰላም እንዴት ናችሁ? ዛሬ እንደተለመደው ጠቃሚ በሆነ ቪዲዮ መጥቻለሁ። ከዚህ በፊት ዳታ ቶሎ ለሚያልቅባችሁ በሚል ርዕስ ሁለት ቪዲዮ ሰርቼ ነበር። በደንብ እንደጠቀማችሁና ዳታ አጠቃቀማችሁን እንዳሻሻለው እርግጠኛ ነኝ። እስካሁን ከነገርኳችሁ በተጨማሪ ደግሞ ዛሬ ሌሎች ሴቲንጎችን አሳያችኋለሁ። ላይክ፣ ሼር፣ ሳብስክራይብ በማድረግ አብራችሁን ቆዩ። ቀጥታ ወደ መጀመሪያው ሴቲንግ እንሄዳለን። የመጀመሪያው ሴቲንግ ብዙዎቻችሁ ስልካችሁ በአካባቢ ያለ ፕሪንተር ወይም ብሉቱዝ ዲቫይሰር ሁልጊዜ እንደሚፈልግ አታውቁ። ይህ ደግሞ ኒርባይ ዲቫይስ ስካኒንግ ይባላል እና ያለ ማቋረጥ ኢንተርኔት ይጠቀማል። ስለዚህ ይህንን ሴቲንግ ማስተካከል አለባችሁ ማለት ነው። ይህንንም ለማስተካከል መጀመሪያ ወደ ሴቲንግ እንገባለን። ወደ ሴቲንግ ከገባችሁ በኋላ ምን ውስጥ ትገባላችሁ? ኮኔክሽን የምትላለች እሷን አንድ ጊዜ ንኳት። ከዛ ከዚህ ውስጥ ደግሞ የምትነኳላችሁ ሞር ኮኔክሽን ሴቲንግስ የምትላለች እዚህ ጋር እሷን አንድ ንኳት። ከዛ መቀጠል እዚህ ጋር ኒርባይ ዲቫይስ ስካኒንግ የምትሆን እቺን ኦፍ ማድረግ አለባችሁ ማለት ነው። ሌላኛው ደግሞ በተጨማሪ እዚህ ጋር ሌላ ምን አለ? እዚህ ጋር ፕሪንቲንግ የምትላለች እሷን አንድ ጊዜ ንኳት። ከዛ ዲፊት ፕሪንት ሰርቪስ የምትላለች እሷንም ኦፍ ማድረግ አለባችሁ ማለት ነው። ይህ ዘዴ ስልካችሁ በከንቱ ኢንተርኔት እንዳይበላና ባትሪ እድሜ እንዲኖረው ያደርግላችኋል ማለት ነው። ሁለተኛው ደግሞ ስልካችሁ ላይ ያሉ ኢንተርኔት ከሌለ የማይሰሩ አፖች እንደ ዩቲዩብ፣ ቲክቶክ የመሳሰሉ አፖች እናንተ አፑን ካልከፈታችሁ በስተቀር ዳታ እንዳይጠቀሙ ለማድረግ የሚጠቅም ሴቲንግ ነው ማለት ነው። እሱን ለማድረግ መጀመሪያ ወደታች ኖቲፊኬሽናችሁን ዝቅ ታደርጉታላችሁ። ከዛ አሁን ለምሳሌ እዚህ ጋር ሲንክ ምታች እሷን እቺን ኦፍ ማድረግ አለባችሁ። እዚህ ጋር ኦኬ ትሉታላችሁ። ከዛ እዚህ ጋር ያያችሁት ኦፍ ይሆናል ማለት ነው። ነገር ግን አንዳንድ ስልኮች ላይ እዚህ ጋር አይኖርም። ስለዚህ ማድረግ አለባችሁ ካለችን 3 ነጥብ ምልክቷን ተነካታላችሁ። ከዛ በተን ኦርደር ምትለች እሷን አንድ ጊዜ ንኳት። ከዛ መቀጠል እዚህ ጋር ከሌለ ከላይ ፒክ ሼር ሲንክ ሶንግ ምትነዚያ ከላይ ያሉት አሉ አይደል? እንደዚህ ያመጣላችኋል። ስለዚህ እናንተ ምን ማድረግ አለባችሁ? ለምሳሌ እዚህ ጋር ሲንክ ቶ እዚህ ጋር አለ። እኔ ምናልባት አሁን የእናንተ ከሌለ ከላይ እንደ ቻት ጂፒቲ ምናምን ይላል እንደሱ ይቀመጣል ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ቻት ጂፒቲ ያለች እሷን አንድ ጊዜ እዚህ ጋር ላምጣት ማለት ነው። ላሳያችሁ ነው ማለት ነው። ስለዚህ ምን ታረጋላችሁ? እሷን ጫና አድርጋችሁ ትቷላችሁ። ከዛ ወደታች ዝቅ አድርጋችሁ እንዲህ ታረጉት እንዲህ። ከዛ ደን ብላችሁ ስትወጡ እንደዚህ ይመጣላችሁ ማለት ነው። ከዛ እኔ እንዳጠፋሁት አድርጋችሁ ኦን ከሆነ ሲንክ የምትለው ኦን ከሆነች እናንተ ኦፍ ማድረግ አለባችሁ ማለት ነው። ይህ ሲጠፋ ስልካችሁ ዳታ የሚጠቀመው እናንተ አፑን ከፍታችሁ ስትገቡ ብቻ ይሆናል ማለት ነው። አሁን ደግሞ ቀጥታ ወደ ሶስተኛው ሴቲንግ እና ወደ መጨረሻው ወደ ሴቲንግ እንሄዳለን ማለት ነው። ሶስተኛው ደግሞ ስልካችሁ በየሰከንዱ እንዴት እየሰራ እንደሆነ አፖች ስትከፍቱ ስትዘጉ ስልካችሁ ላይ የምታደርጉት ነገሮች በሙሉ ጉግል ለአፑ ሪፖርት ያደርጋል ማለት ነው። ይህ ደግሞ ዲያግኖስቲክስ ይባላል እና ያለ እናንተ ፍቃድ ዳታ ይበላል ማለት ነው። ይህን ለማስተካከል ደግሞ መጀመሪያ ወደ ሴቲንግ ትገባላችሁ። ከዛ መቀጠል ዝቅ ታደርጓትና እዚህ ጋር ጉግል ምትለች እሷን አንድ ጊዜ ንኳት። እሷን ከነካችሁ በኋላ እዚህ ጋር ሪከመንድ ከምትለው አጠገብ ወርልድ ሰርቪስ ምትለች እሷን አንድ ጊዜ ንኳት። ከዛ ወደታች ዝቅ ታደርጓታላችሁ። ከዛ ምን ምትላለች? ስቶር ዩዜጅ ኤንድ ዲያግኖስቲክስ ምትላለች እሷን አንድ ጊዜ ንኳት። ከዛ ከነካችሁ በኋላ እዚህ ጋር ኦን ነች። ይህንን ኦፍ ማድረግ አለባችሁ ማለት ነው። ይህንን ኦፍ ካደረጋችሁ በኋላ ትወጣላችሁ ማለት ነው። ይህን በማጥፋታችሁ ስልካችሁ ላይ የሚመጣ ምንም አይነት ችግር የለም። ነገር ግን ዳታችሁን በደንብ አድርጎ ይቆጥብላችኋል ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ከጠቀማችሁ ላይክ እና ሼር በማድረግ አግዙን። እንዲሁም ግልጽ ያልሆነ ነገር በተጨማሪም ደግሞ ስልካችሁ ላይ ያለ ማንኛውም ችግር ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።